ከሰቀሉን ወደ ታች ያለ ጴጥሮስ ራሱ ክዶታል። ጌታ ጋር የሚያቆይህ መወደድ ነው። እኔ እስካሁን ድረስ ከጌታ ጋር የቆየሁት በቅድስና ይዘው በደንብ ስለሚጸልይ ሳይሆን የእግዚአብሔርን ቃል በደንብ ስለሚሰማ ስለሚሰብክ ስለማገለግል ሳይሆን እኔን ከጌታ ጋር ያቆየ መወደዴ ብቻ። ፍጥር እንኳን አልቻለም። አንተን ወደ ላይ ነን ወደ ታች ያለ የለም ቦታው ላይ አጥማጅ ሆኗል። ኢየሱስ ከሞት ሲነሳ አገልጋይ ትሆናለህ፣ አለት ትሆናለህ፣ ቤተክርስቲያን ትሆናለህ የተባለ ሰውዬ ኢየሱስ ከሞት ሲነሳ መረብ ላይ መጣ። ኢየሱስ ክዶት አልኩ ካዲው ጋር መጣ። እንደገና የሚሾም ጌታ ክዶት አላውቀው። አደባባይ እኮ ኢየሱስን አሳፈረው ጴጥሮስ። እኔ ሰው ሁሉ ያየ አላውቀው። ደቀ መዛሙርት የነበረ ባህር ላይ ሄደ፣ ከአሳ ወርበሬ ያገኘ ታምር ያየ ከባህር ውስጥ የተሰመጠውን እጅ ቆጥቶ ያወጣው ጴጥሮስ አላውቀው። ኢየሱስን አብሮ በልቶ አብሮ አድሮ አብሮ ተነስቶ ከባድ ቀን አለ ከፊት እንድንክድ የሚያደርግ ቻሌንጆች አሉ። እለፉ ፍጥር እኮ በጣም እንደ ጴጥሮስ እኮ ኢየሱስን ጋር ተራራ እኮ ይዞ ወጣ። ፊቱን እኮ ብርሃን አይቶ ከዚያ እንወርድማል እዚህ መሆን ለኛ መልካም ነው ያለ ጴጥሮስ ፊት ለፊት ምን አለ አላውቀው። 3 ጊዜ እንዲሁ ጌታ አይደለም ሰውየው ነው ያለው ኢየሱስ። አንተ እግዚአብሔር ልጅ ነህ ያለ ጴጥሮስ በአንድ ቻሌንጅ ምን አለ ሰውየው አለ ኢየሱስ። ስሙን ቀየረው፣ ቃለው አሳፈረ ኢየሱስ። ከሞት ከተነሳ በኋላ ኢየሱስ ጴጥሮስ ጋር መጣ። የት አለ የኔ ልጅ? ክዷል እኮ ችግር የለም እንደሚወደኝ ያውቀዋል። ምን ያህል ኃጢአተኛ ብትሆን እኮ ኢየሱስ ይህንን ቃል ሳስብ ጠንካራ የሚያደርግን መወደድ ነው። በጣም ጌታን መውደድ በጣም እወዳለሁ የምትል ራሱ ኮንክ አትችልም። አንድ ቀን አለ በጣም ከባድ ቀን። ኧረ ጴጥሮስ እኮ ጴጥሮስ ቀላል ሰው መሰለ እንዴ? ማንም እኮ ደቀ መዛሙርት እንደዚህ አለ አነናፎተ ከዲቆ ተናቱ ጋር ያግዳጋ ለአንድ ሴት ካደው ኢየሱስ ዞር ብሎ አየ ጌታ። አለቀሰ ጴጥሮስ በጣም አለቀሰ። አያችሁ እንደ ጴጥሮስ እኮ በነገራችን ላይ ኢየሱስ የመሰከረ የተናገረ የለም። አንተ ያው የእግዚአብሔር ልጅ ነህ ብሎ እኮ ማንም አልገለጠም። ይሄ ሰማይና ምድር የፈጠረ እግዚአብሔር ነው የገለጠልህ የተባለ ጴጥሮስ ነው። ካደው ገዳዮች ፊት አላውቀው። አብሮ በልቶ 3 ዓመት ከተኩል ቆይቶ ባህር ላይ ሄዶ ከአሳ ወርበሬ አግኝቶ አንተ እግዚአብሔር ልጅ ነህ ብሎ አንዱ ኮኔ አንተ ካንተ ተለይቼ ብሎ አለችኝ ወዴት ይላል አንተ የህይወት ቃል አለው። ካደው ጌታ ከሞት ከተነሳ በኋላ ጴጥሮስ እኮ ክዶኛል አላለ። መጣ ጴጥሮስ ጋር ፍጥር እያደረገ አንተ ያለህበትን ያውቃል። አሜን። ከነድካም ይወጣል። ከነድካም ይወጣል። ከነድካም ከነ አለመጸለይ ከነ አለማመን ከነ ኃጢአት ይወጣል። እግዚአብሔር የወደደን ብርታትን አይቶ አይደለም። በደንብ ስለምጸልይ አልወደደን። ጸሎት የጀመርከው ከተወደድክ በኋላ ነው። በጣም ብርቱ ሰባኪ ስለሆንክ አይደለም የወደደን። ጥሩ ዜማ ስላለ አይደለም የወደደን። ጎሮሮ እያለም ይወድሃል፣ አጭሮንም ይወድሃል። ወይኔ ከነ ስፒድ ይወዳል ጌታ። ከነ ማቶ ላይ ነው ስፒድ ነኝ ማቶ ስፒድ ላይ ይወዳል። ሰው እኮ በጣም ፈጣን ኮንከ ራሱ አንተ ባካ አትመቸኝም ይላል። ማን ይችላል? አንተ ማን ይችላል? አባት እኮ እናት እችል ይሄ ልጅ እኮ ከበደኝ ይላል። ከብድ አታውቅም አንተ ለጌታ ደካማው ነው እንኳን ይግባል። አንተ ይግባል ከጌታ ጋር እግዚአብሔር የወደደ ከሆነ ብርታት አይደለም፣ ተራራ ስለምትወጣ አይደለም፣ የሆነ ቤተሰብ ላይ ጥሩ ፈንታ ስላለ አይደለም የወደደ። ከነ ማንነት ከነ ጉድለት ከነ ማጣት ከነ አለመቻል እግዚአብሔር ቆኛን የተቀበለው አስተካክሎ አይደለም ተቀብሎ ነው ያስተካከለው። በነገራችን ላይ መጀመሪያ ጌታ አንተን ሲቀበል እና ያለ ይሄ ነገር ይጎልብሃል አላለ። ከነ ጎደሎ ተቀብሎ ነው ሙሉ ያደረገ።
የኛ ጌታ ተቀባይ ነው። መሪዎች እንኳን እኮ ተዳግመ በኃጢአት ከወደቅ አይቀበሉ። ይሄ ቸርቹን እየበጠበጠ ነው አጥፎት ነው የምትባለው። ሁሌ ስትመጣ እኮ የመሪ ፊት ይጦቅርብሃል። ኢየሱስ ግን ሁሌ ፈገግ ነው። በጣም ብርቱ ብትሆን አንድ ጊዜ ከወደቅ እኮ ሰው ሁሉ ድንጋይ ወረወርብሃል። ወይኔ እንደዚህ ነበር። ኢየሱስ አይደለም አንስቶ ይቀበላል። እኔን ትችለኛለህ አንተ እወዳለሁ። ፍጥር ጋር መጣና እንደ ያለው ጴጥሮስ አለው አቤት ሲል ደነገጠ። ትወደኛለህ አለው ጴጥሮስን ከሞት ትወደኛለህ እሱ ያውቃል። ጴጥሮስ እወዳለሁ ትወደኛለህ እወዳለሁ ደገመው። ጌታ ትወደኛለህ እንደምወድህ ታውቃለህ አታለም እንደምወድህ ያኔ እኮ የካድኩት ፈልጌ አይደለም ታውቃለህ ለአንተ ብዬ ብዙ ነገር ሆኛለሁ። ቻሌንጅ አደረገኛል። ደገመው ጌታ ትወደኛለህ አለው ሶስተኛ ጊዜ። አታስቸግረኝ እንደምወድህ ታውቃለህ ተከተለኝ። ካዲው አደባባይ ኢየሱስን ሰው ብሎ አላውቅም ያለው ችግር የለም ተከተለኝ። የማይገባ ስፍራ እኮ ነው እግዚአብሔር የሰጠህ። ስለዚህ መልእክት አለኝ ዛሬ። እግዚአብሔር በህይወት አንደኛ ይሁን። ምንም ነገር ታጋሹ። ኢየሱስ ላይ ከመጡበት አትታገስ። ጠላቸው ሂድ፣ ስፍራ ይዘጋጅልሃል። ስሙን እድሜው 70 ነው። 70 አካባቢ እድሜ ላይ ሰውየው አይኑ ደክሞታል። የውስጡ ብርሃን ቢጠብቀዋል ኢየሱስን መቼ ይመጣል? በነገራችን ላይ ይመስለኛል ሰውየው ቸርች ሆኖ አይቀመጥም፣ ውጭ ላይ ነው የሚቆመው። ኢየሱስ መቼ ይወለዳል? አንድ ህፃን ለማየት 70 ዓመት ነው የተቀደሰው። አንተ 10 ቀን ጸልየ ጥያቄ ካልመጣ ራሱ ጸሎትን ለዘላለም ታቆመዋል። ሰውየው 70 ዓመት ሙሉ ኢየሱስን ለማየት እንደዚህ የሆነ ሰውዬ እንደዚህ ሆኖ ራሱ ይጠብቀዋል። የኔ ጌታ ሳላይ እንዳልሞት ጉንፋን ሲይዘው ሰውየው ይፈራል። ጉንፋን መሰለን የሚያስፈራው ሞት ነው። ሳላይ እንዳልሞት ጉንፋን ሲይዘው ወይኔ እንዳልሞት ይላል። ሞት አይደለም የሚያስፈራው፣ ኖርማል እኮ ነው። ሳታይ መሞትሽ ነው። የኢየሱስ ሳትሆን መሞት ነው ሞትን በጣም የሚያበላሽ። የኢየሱስ ነው ከሞት በራፍ ላይ ራሱ ሞት እንኳን ኢየሱስ ይሰበካል። አሜን በለኝ። አሜን እየገባ አይደለም ማለት በጣም ፈሃምድ ነው ማለት የተናገርኩ። ኢየሱስ ላይ ራሱ መሞት ከሆነ ከሞት መቃብር ሰፈር ራሱ መዝሙር ነው የሚዘመረው። መጨረሻችሁን እግዚአብሔር ያሳምር በኢየሱስ። አይገርማችሁ? ይቃል ስሙን አረጀ። ቸርች ላይ በር ላይ ቆሟል። አንድ ቀን አገኘው። በመንፈስ ተሞልቶ ነው በነገራችን ላይ ቸርች የሚሄዱ ሰው ወሬ ሰምቶ አይደለም። አሜን እያለ ሃሌሉያ ይመጣል እያለ አንዴ ሲጠብቅ መጣ ኢየሱስ። እድሜው ስንት ነው? ኢየሱስ ሲመጣ 7ኛው ቀን ገና በ7ኛው ቀን ለእግዚአብሔር ልትሰጥ ነው ማርያም ይዛ መጣችው። አየ ሰውዬው እየገባችው ብርሃን አየ ፊቱ ላይ ይመስለኛል ነጸብራቅ ብራይት አረጉ። ያንቺ አምጪዋል ያምጫምጫምጫምጫዋል ሲሙን አምጪ ማን አምጪ ኢየሱስ እኮ አምጪ አቀፈውና ሰውዬው ይመስለኛል እኔ ቢሆን አላል ኢየሱስን እንዲኛ ሰምተን አበደን እኮ በአካል አይቶ ምን ሆኖ እነሱ ምን አይነት ኢየሱስ አንተ እኮ በየደቆ ስብከት ሰምተን ውስጥ እኮ ይበላል። በአካል ብታየው እንዲሁ ምን አይነት ታደሉ ሰው ሲሞን እኮ አምላክ አቀፈው። አምላክ እኔ ይመስለኛል ካቀፈው በኋላ እኔ ዛሬ አቅፋለሁ አንተ ለዘላለም ታቀፈኛለህ። አንዱ እኮ ምንም ነገር ሊያስደስት ይችላል፣ ከኢየሱስ አይበልጥም። አሜን በእውነት አሜን በሉ። ይሄ ትገሙና በእውነት እንዲሁ ደስ ይበላችሁ። አሜን በሉ። ይሄ ከተባቀፉ ሰውዬው ሳይቆይ አይቀርም። እጁ ላይ ቆየ ልጁ ኢየሱስ ጋር ቆዩ። እንዲሁ ብዙ ነገር አወራኩ ሰውዬው። ጌታ ያለ ልጅ እኮ ነው የሚለው። ህፃኑን ይጸልያል። እየጸለይኩ ነው 7 ቀን ህፃን ይጸልያል። ማንኝ ሳይል አይቀርም። ይሄን ላይ ሰውዬው እኮ ልጅ አለው ቤት አለው። ምንም አይበልጥም፣ አይደንቅ አላደና አይበክ ጉዱ እኮ ቆየና በነገራችን ላይ ትዝ ይላችኋል ሰዎቹ እንደዚህ ኢየሱስ 3 ዓመት ከተኩል 33 ዓመት ከተኩል ሆኖ ራሱ አጋንንት እያወጣ ምኩራብ እየሰበከው ካላወቁትም አንዴ መድረክ ላይ ኢየሱስ ይመስላል ጉባኤ ውስጥ ይቀላቀላል። 12 ደቀ መዛሙርቱ ይጠፋባቸዋል። ለዛ 30 ብር ከፈሉና ይሁዳን እባክህ ያሳየን የሰውዬው ይጠፋብናል እዚህ አይተናል ሲገባ ይጠፋናል። ሲሞን በ7 ቀን አልሳተው። ሰዎች 33 ዓመት ሞልቶስ ያላወቁትን ኢየሱስን ሰውየው በ7 ቀን አልሳተው። አምጪ ያን ልጅ አለ
ኢየሱስን ማወቅ በእድሜ ሳይሆን ስለበራለህ ነው። ኢየሱስን ሰሙበት። ሰዎች እኮ ለይሁዳ የከፈሉት እኮ እየሸጠ አይደለም ሊያሳያቸው ነው። ይህ ነው አለ። አላወቁትማ። መድረክ ላይ ምኩራብ ላይ ይወጣል፣ አጋንንት ያወጣል፣ ጉባኤ ውስጥ ይቀላቀላል፣ ይጠፋል። ጴጥሮስ ይመስላል፣ ዩንድራስ ነው የሚመስለው። እንዲህ አንድ አይነት ናቸው ነው የምትለው። ለዛ ነው ሴትዮ ኢየሱስ ጴጥሮስ ጋር መጣ፣ እሱን ይመስላል አሉት። ስማቸው ራሱ አንድ ሳይሆን አይቀርም፣ አቀማመጣቸው ይሄ ነው። ኢየሱስ ጋር ስትቆዩ ሌላ አትመስሉ፣ ኢየሱስን ነው የምትመስሉ። አሜን 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 አትል እና ከዛ ምንድን ነው ሰውዬው አቀፈውና ኢየሱስን አቅፎ ቆየ ይመስለኛል። 7 ቀን አልሳተው። የ7 ቀን ጻታውን ወንዱን ሴቱን ራሱ እኮ ማወቅ ከባድ ነው። ፊቱን ብቻ አይተሽ 7 ቀን ህፃን የገሌ ልጅ ነው ማለት ይቻላል? ሰውዬው አልሳተው አለ። አንቺ ያን ልጅ አምጪ፣ ዘጋው። አንቺ አምጪ፣ ማርያም እኮ ልጅ። አያችሁ፣ ኢየሱስን ማወቅ ቸርች ላይ ብዙ ዓመት መቆየት አይደለም። ቸርች ላይ 40 ዓመት ቆይተ ኢየሱስን ላታውቅ ትችላለህ። ኢየሱስን ማወቅ እናቴ ብርሃን ስበራለህ። እንደገና ንስሐ ገብተህ ለማወቅ ትጸልያለህ። በነገራችን አንዳንድ ጊዜ አታውቅም አንተ ይሄ ነው እንዳትልም ኢየሱስ ዛሬ ማታ እንዲህ ይሆናል። አጠገብሽ ላይ በኢየሱስ ስም ኢየሱስ ይቆማል። የጋረደ ነገር ከቤት ይሰበራል። አያችሁ ሰዎቹ ትልቅ ሆኖ 33 ዓመት ከተኩል ሆኖ አጋንንት እያወጣ ያላወቁትን ኢየሱስን ሰውዬው አቀፈውና አንተ እንኳ እንዲህ ብሎ ነው የጸለየው። ግደለኝ፣ እንደዚህ ጸልያል፣ ግደለኝ። ለምን? ይሄን ባየሁበት አይን ሌላ ነገር እንዳላይ። ኢየሱስን አይተህ ምን ይናፍቃል? አይ ነው የምትለው። ኖ ኖ ኖ እንደው ኢየሱስን እኮ በልተህ ምን ይጨመርልህ? ኖ ኖ ኖ ቴንክ ዩ አመሰግናለሁ። እንዴ አዎ በቂ ነው። እቺ በቂ ነች። እባካችሁ ለደንበናችሁ ቅዱሳን ይሄንን ጌታ አታሰድቡሽ። እንዱ በጌታ መሆናችሁ ይታወቅ ለሌሎች። እንዱ መልካችሁ ይሁን፣ ከለር አታጥፉ። የጌታ ቡና ቤት ቁጭ ብላችሁ ድረሱ ኢየሱስን የሚሰሩ እነዚህ ሰዎች ሩቅ ላይ እነዚህ አይታዩ በጌታ ናቸው ይበሉ። አሜን። ተጠንቀቁ፣ የትም ተጠንቀቁ። እንዱ ለራስሽ አትጠነቀቅ፣ ለጌታ እንዱ ለጌታ ተጠንቀቅ። ለጌታ ስትጠነቀቅ እንዱ ይበሉ ሰዎች። የሆነ ቦታ አይተው አይታይ ጴንጤ እኮ ነች አታምን፣ በጌታ ነች ሁኔታዋ። ተግባ ክርስትና እንዱ ስሙ አመንታ ብቻ አታሩ፣ ተግባር አድርጉ። ለብሳችሁ ጥሩሽ ኢየሱስን መኪና ውስጥ ኢየሱስን ለብሳ ቸርች ብቻ ይዛችሁ አትምጡ። ቸርች ብቻ ለብሰ መጣ ጴንጤ መስለ ውጭ ወጥተ የትም ግባ። እንዱ በጌታ መሆኑ ይታወቅ። እንዱ ከፈለክ የትም ሂድ እኮ ሰዎች ሩቅ ላይ ይሄ እኮ አታውሩ፣ ቀስ በሉሽ፣ ተረጋጉ። ይክበር። አሜን።